ይስጥልኝ ተመልካቾቼ እንደምን አላችሁ? ዛሬ እነዚህ ሁለት ጥያቄዎች ይዤላችሁ መጥቻለሁ። የመጀመሪያው ጥያቄ ትንሽ ጠንከር ናት። እስቲ ለመስራት ሞክሩ። ሁለቱን ጥያቄ አንድ ላይ 5 ደቂቃ ብቻ በመውሰድ ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ እነዚህን ሁለት ጥያቄዎች በ5 ደቂቃ ብቻ እንደሰራችሁ ተስፋ አደርጋለሁ። እስቲ አብረን እንስራው። በጣም ቀላል ነው። በነገራችን ላይ ይሄ ጥያቄ የፊዚክስ ጥያቄ የመጀመሪያው ሌሰን ላይ ታስታውሱ እንደሆነ ሁሉም የአፕቲቲዩድ ጥያቄዎች ከማቴማቲክስ እና ከእንግሊዝኛ ብቻ አይመጡ፣ ከሁሉም ሳብጀክት ጥርቅም። ኦኬ፣ የእናንተን የተለያዩ አቢሊቲዎችን ለመለካት ሜጀር ለማድረግ መጡ ጥያቄዎች ናቸው። ይሄኛው ፊዚክስ ጥያቄ ነው። በጣም ሪሰንት ከመሆኑ የተነሳ የላስት ይር ጥያቄ ነው። እስቲ አብረን እንስራው። ምን ይላል? ሰፖዝ ኤ ቦል ኢዝ ድሮፕ ፍሮም ኤ ሃይት ኦፍ 15 ሜትር ከ15 ሜትር ላይ ኳሱ ተለቀቀ and always rebound to a height equal to 2/3 of the distance from which it falls. የሚነጥረው 2/3 እየተመለሰ እንደገና ይነጥራል። እንደገና ይነጥራል። ይህ ኳስ ይላል forever ቢነጥር እየነጠረ forever ማለት በኮቴሽን ያስቀመጠው at rest እስኪሆን ማለት ነው። at rest ማለት no movement velocity 0 ሲሆን ማለት ነው። ሲሆን what is the total distance that travel until it comes to rest? ይሄ ማለት ይሄ ኳስ ከ15 ላይ ተለቀቀ፣ ከ15 ሜትር ላይ ያው አስዩ ከመሬቱ እዚህ ድረስ 15 ሜትር ነው ብላችሁ ብትወስዱ ተለቀቀ እያለ እየነጠረ ልክ ሲቆም ማለት ነው። ኳሱ ልክ ሲቆም ያለው ዲስታንስ ስንት ነው? በፊገር ለማሳየት ያክል ይሄን ዝም ብላችሁ እንደ ኳሱ እንኳን ብትወስዱት የመጀመሪያው መንጠር ይሄን ብትወስዱት ይህ 15 ሜትር ነበር የመጀመሪያው። ከዛ በኋላ ኳሱ እየተመለሰ ሲነጥር 2/3 ሪባውንድ እያደረገ ወደፊት ሄደ። 2/3 የዲስታንሱን 2/3 ሪባውንድ እያደረገ ሄደ። መጨረሻ ላይ ሬስት አደረገ። ሬስት ማለት ይሄ ሬስት ሜን ቬሎሲቲ ኢኒሺያል ልክ የኦብጀክቱ 0 ሲሆን ማለት ነው። ስለዚህ ከዚህ ከጀመረው ከኢኒሺያል ጀምሮ እስከዚህ ድረስ ያለው ዲስታንስ ስንት ነው? ጥያቄ ለዚህ ፎርሙላ አለው። በጣም ቀላል። አሁን በነገራችን ላይ የተለያዩ ዲስታንሶች ናቸው ያሉት። ልብ በሉ ልጆች፣ ከዚህ እስከዚህ ዲስታንስ፣ ከዚህ እስከዚህ ዲስታንስ። ስለዚህ የሁሉንም ዲስታንስ ሰሜሽን ነው የምትወስዱት ማለት ነው። which means summation of all the distance የሁሉም ዲስታንስ ድብር ማለት ነው። ዲስታንስ 1 ዲስታንስ 2 ዲስታንስ እያለ ይቀጥላል። ይሄን ካልኩሌት የምታደርጉት በሃይቱ which is given over 1 minus r where r means the rebounding ነው ማለት ነው። እዚህ ጋር ደግሞ ሪባውንዲንጉ ተሰጥቷል። 2/3 ነው ተብሏል። ሪባውንዲንጉ 2/3 ነው ተብሏል። ስለዚህ ሪባውንዲንጉ 2/3 ከሆነ እዚህ ጋር ሰብስቲቱት ማድረግ ብቻ ነው ማለት ነው። ኦኬ፣ ስለዚህ ይሄን የምትሰሩት እቺ ፎርሙላ እንዳትረሱ። summation of all distance is equal to height over 1 minus r is the rebounding which is 2/3 of its distance እየተመለሰው 2/3 ሪባውንድ እያደረገ ይሄዳል ማለት ነው። ስለዚህ ሪባውንዲንግ እዚህ ጋር ሰብስቲቱት ታደርጉታላችሁ። summation of all distance is equal to height 15 ሜትር over 1 minus ሪባውንዲንጉ 2/3 ወይም 2/3 ማለት ነው። 1 ሲቀነስ 2/3 ማለት ነው። ይህ ማለት 15 ሲቀነስ 1 ሲቀነስ 2/3 1/3 ነው የሚመጣው። ይሄ ማለት 15 over 1 ይሄ ማለት 15 ማለት 15 over 1 ነው። over 1/3 ይህ በፍራክሽን ዲቪዥን መሰረት ሪሲፕሮኬት አድርጋችሁ መልቲፕላይ ማለት ነው። ይሄ ማለት ሲባዛ 3 over 1 ማለት ነው። ይሄ ሲገለበጥ ማለት ነው። ኦኬ፣ ስለዚህ 15 ጊዜ 3 45 over 1 45 over 1 ማለት 45 ሜትር ይሆናል ማለት ነው አጠቃላይ የዲስታንሱ። ስለዚህ መልሱ 45 ሜትር ይሆናል። በጣም ቀላል። ስለዚህ ባውንስ ካላደረገ በነገራችን ላይ ዲስታንስ አይኖርም። ምክንያቱም እቃውን ስትጥሉት አሁን የኳሱ ባውንስ ማድረግ የሚችል ስለሆነ ከበድ ያለ እቃ ቢጣል ለምሳሌ ብረት ነክ ሆኖ ካዝና ለምሳሌ ከላይ 15 ሜትር ቢጣል ሄዶ ቁጭ እንጂ ብሎ አይነጥም። ስለዚህ ዲስታንሱ 0 ነው ማለት ነው። in this case ሪባውንዲንግ 0 የለም፣ ሪባውንድ አላደረገም ማለት ነው። ኦኬ፣ this is it. you can calculate all kind of questions ልክ እንደዚህ መስራት ትችላላችሁ። የሁለተኛውን ጥያቄ እርግጠኛ ነኝ መልሳችሁታል። ካልኩሌት ማድረግ የለባችሁም። ይሄ ጥያቄ ለማየት ነው የምትመልሱት። ፋንዳሜንታሊ ይሄ የአራተኛ ክፍል ጥያቄ ይሄን መመለስ አለባችሁ። ምክንያቱም ተመልከቱት፣ ዲቪ ፕላስ አዲሽን፣ ያኛው መልቲፕሊኬሽን፣ ይሄኛው ምን አይነት ቁጥር ነው? ትልቅ ቁጥር ነው።
8 ሬይዝ ቱ 12 ማለት እኮ 8 ሲባዛ በ8 ብሎ 12 ጊዜ እንደመጻፍ ነው። 12 ጊዜ ይሄን እንደማባዛት ማለት ነው። ይሄስ 2 ሆና 2 12 ጊዜ ተባስታ ግን መደመር ነው። እዚህ መሀል ያለው መደመር ነው። የመደመርና የመልቲፕሊኬሽን ማግኒቱዳቸውን ስናየው ሁልጊዜ ፕሮዳክት ይመጣል። ኦኬ ሌታር ነው ቁጥሩ ትልቁ ቆርጦ ማለት ነው። ስለዚህ ይሄንን ኦብቪየስሊ ካልኩሌት እያደረጋችሁ ከቆያችሁ በጣም ረጅም ጊዜ እየወሰዳችሁ የኤግዛም ታይማችሁ ትገላላችሁ። ነገር ግን በማየት ብቻ መመለስ ትችላላችሁ። ስለዚህ ኦብቪየስሊ ኳንቲቲ ቢ ይበልጣል። ስለዚህ